ጥንቃቄ ለወገኖቻችን። ከስካውኑ የበለጠ የመሬት መንቀጥቀጥ ተከሰተ። በአፋር ክልል አዋሽ ፈንታሌ ተራራ ፍንዳታና ጭስ የታየበት በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ ተከሰተ። በአዋሽ ፈንታሌ ወረዳና አካባቢው ከታህሳስ 10 ቀን 2017 ዓ.ም ጀምሮ የተለያየ መጠን ያለው የመሬት መንቀጥቀጥ እየተከሰተ ነው። በዛሬው ዕለትም ከቀኑ 9 ሰዓት አካባቢ ሰሞኑን ከተከሰቱት ከፍተኛውና በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ መከሰቱን ለፋና ዲጂታል ተናግረዋል። የመሬት መንቀጥቀጡን ተከትሎም ተራራው የመሰንጠቅና የመደልመስ ምልክት ማሳየቱን ነው ያስረዱት።